ባለቤቴን ታፈቅሪዋለሽ የሚለውን ክፍል 1 ባለፈው አቅርቤላችሁ ነበረ። ክፍል 2 ይዤላችሁ መጥቻለሁኝ። ክፍል 2 ባለቤቴን ታፈቅሪዋለሽ? አዎ ባለቤቷን አፈቅረዋለሁ። በህይወቴ ሙሉ ለሙሉ በራሴ እርግጠኛ የምሆነውንና በድፍረት የምናገረው ባለትዳር የሆነውን ቴዲን እንደማፈቅረው ነው። የማድበሰብሰው እውነት የለኝም። አመለካከቴን እና ለወንድ ያለኝን ጥላቻ የቀየረው የእሱ ፍቅር ነው። ማለቴ እኔ ለሱ ያለኝ ፍቅር። ቴዲ የተለየ ወንድ ነው አለ አይደል? ሁሏም ሴት ለትዳር የምትመኘው አይነት ወንድ። እንደዛ ሌላ አፍቃሪ ቢኖረው የሚደነቅ አይደለም እያልኩ ራሴን ላለመውቀስ ብዙ ሰበብ የምደረድር መሆኔን ልብ በሉ። በቅርብ ርቀት ደበቅ ብዬ እያየኋቸው አበባውን ሰጣት። በጣም ደስ እንዳላት ታስታውቃለች። እፍስፍስ አድርጎ እቅፉ ውስጥ አስገባት። ይሄ ለአንድ ወይም ለሁለት ሰከንድ የሚቆይ እቅፍ እንዳይመስላችሁ፣ ለሆኑ ደቂቃዎች ያህል ነው ያቀፋት። እኔ ብሆን እዛው ተኝቼ የምቀር ይመስለኛል። ደግሞም ከእቅፉ አወጣት እና በሁለቱ እጆቹ ሁለቱ ጉንጮቿን ደግፎ ወደ ራሱ በመሳብ ግንባሯን ሳማት። በቃ ይሄው ይሄን ቴዲ ነው ያፈቀርኩት። ለሚስቱ ያለውን ፍቅር እና ክብር ጭምር ነው ያፈቀርኩት። ይፈረድብኛል። ሁሉም ነገር ለእኔ የተደረገ እስኪመስለኝ ቆሜ አየኋቸው፣ ደስም አለኝ። ትዳር ግን ከውጭ ሲታይ የሚገርም ተቋም ነው። የሚኖሩበት ሰዎች ምንም ሊያደርጉለት ዝግጁ መስለው ይታያሉ። እኔ በግሌ ትዳር እስር ቤት ነው የሚመስለኝ። መወሰን የበዛበት፣ ከገቡበት በኋላ መውጫ ፍለጋ የሚባትኑበት አይነት። አስታውሳለሁ እናቴ መውጫ በማጣት ስትሰቃይ ማሰሪያዎቿ እኛ እንደነበርን ሳስበው ደግሞ ጥላቻዬ ይብሳል። ምን አባቱ ትዳር! የቴዲ ሚስት ግን ባልሽን አፈቅረዋለሁ የተባለች አትመስልም ነበር። ምንም እንዳልተፈጠረ ዋጥ አድርገዋለች። ቴዲ ባለቤቱ እና እኔ አንድ መስሪያ ቤት ነው የምንሰራው። ቴዲ ቡና ስለሚወድ አንዳንድ ጊዜ እኔም ባለቤቱም ቡና ይዘንለት ስንመጣ እንገጣጠማለን። ያው ስራዬ በብዛት ከቴዲ ጋር ስለሚያገናኘኝ ሌላ ነገር ታስባለች ብዬ አልገመትኩም። በእርግጥ ካፌ መሃል ምሳ የበላን አጎርሰው ነበር። ይሄ ለማፍቀሬ ማስረጃ ከሆናት እውነት አላት ሚስቱ። ታዲያ ይሄ ሁሉ ጊዜ እንዴት ዝም አለች? ምንም እንዳልተፈጠረ ዝም ብላ መቀጠል እንዴት ቻለች? ወሬያቸውን ጨርሰው ይመስለኛል ተያይዘው ወደ እኔ አቅጣጫ መጡ። እኔም ሳልታይ ወደ ቢሮ የገባው ግን መረጋጋት አልቻልኩም። ልቤን የሆነ ነገር አፍኖኛል። አበባው ለእኔም ይገባኝ ነበር። ይሄን ሁሉ ዓመት እንደማፈቅረው ቢያውቅ ሁለታችንንም ተንከባክቦ እንደ ነገሩ ይይዘን ነበር። ምን ችግር አለው? ለራሴ ክፉ መሆኔ አሁን ገባኝ። ቢሮ ውስጥ ወዲህ ወዲያ ስል የሆነ ሰው በሬን አንኳኳ። ቴዲ እንደሚሆን እርግጠኛ ስለነበርኩ ለመናገር ራሴን አዘጋጀው። ተነፈስኩ። የለበስኩትን ልብስ አስተካከልኩ። ፊት ለፊቴ ያለው መስተዋት ውስጥ ያለችዋን እኔን አየሁ። ምንም አትል ግባ ካልተባለ እንደማይገባ ስለማውቅ ወደ በሩ ሄጄ ከፈትኩ። ቴዲ አልነበረም። ባለቤቱም በድጋሚ ፊት ለፊቴ ቆማ አገኘኋት። አብራችሁ አድራችኋል? አዎ። ተፋጠጥን። እንደዋሸዋት እንዳታውቅብኝ አቀረቀርኩ። ስቅስቅ ብላ ማልቀስ ጀመረች። ገባች፣ ወጣች፣ ተመልሳ መጣች። በድንገት አነቀችኝ። ታነኩላት። አርግዣለሁ ከባለቤቴ ራቂ አለችኝ። ከኔ ባል ያረገዘች ይመስል እኔ ደነገጥኩ። ባሏ የማገጠባት ሴት የሚሰማት መሰበር ተሰማኝ ይላል ክፍል 2። ይህንን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ። ክፍል 3ን በቀጣይ ክፍል እመጣለሁ። እስከምንገናኝ መልካም ጊዜ ይሆንላችሁ።